እኔ የምልህ ሉሌ የሮዚ ልደት እንዴት ሆነልህ? አልነገርኳችሁም እንዴ? የሆነ መላ አገኘሁ እኮ። አይ ሉሌ ለሮዚ ሲሆን የማታመጣው መላ የለም። ደግሞ እስኪ ምን አይነት ሀሳብ አመጣ? ሰብሊ እንድታበድረኝ ጠይቂያት ነበር እና እሺ ብላኛለች። እንዴ እንደዛ ከሆነ በጣም ጸዴ ነዋ። እና ምን ልገዛላት አሰብክ? ቆይ ግን ሰብለ ተብዬዋ ብሩን ከየት ነው የምታመጣው? አይቷል ግን የምትለብሰው ልብስ ወይ ጉድ! አብቲ ደግሞ አንድ አይነት ነገር ነው ሁሉ የምታወራው። ማን ነው አንድ አይነት ወሬ የሚያወራው? ሴት ልጅ እኮ ናት፣ በዛ ላይ ወጣት ትሰራለች። በቃ ቆይ አንተ ግን ማን ነው ተቆርቋሪ ያደረገ? በእርግጥ እኔ በአብርሽ ሀሳብ እስማማበታለሁ። ሰብሊ በጣም ጎበዝ ሰራተኛ ነች። እኔ ከእናንተ ጋር ምን አጨቃጨቀኝ? እንደፈለጋችሁ መሆን ትችላላችሁ። ቆይ ለምን ትበሳጫለህ ታዲያ? በሉ በቃ አሁን ወደ ስራ እንሂድሽ። ዳይ በቃ ዛሬማ የዛሬውን ፍላጎት ድራማ እንዴት አያችሁት? እኔ አንድ ጥያቄ የሆነብኝ ነገር አለ እዚህ ድራማ ላይ። አቢቲ የሚባለው የነ ልዑል ጓደኛ ምን እየሰራ ነው? ምን እያደረገ ነው? የምር አልገባኝም። ዛሬ ከባድ ቀጠሮ አለብኝ ብሎ ማጋር ነው ሄደው? ሮዚ ጋር ከዛን ደግሞ ቢጫ አበባ እንደምትወድ ያውቃል። ቢጫ አበባ ሰጣት ማለት በግለሰብ ደረጃ እንደዚህ የጓደኛህን ግርል ፍሬንድ ፍቅረኛ ብቻዋን በቀጠሮ እሷን ማግኘት ከዛን ስጦታ መስጠት ይቻላል? የምር የሆነ ነገር እየጠነሰሰ ይመስለኛል። እኔ እንደዛ ነው የተሰማኝ። በቃ ይሄ ልጅ የሆነ ነገር እየጠመሰሰ ነው፣ የሆነ ነገር እየሰራ ነው። በጤናው አይደለም እንደዚህ የሚያደርገው፣ በጤናው አይደለም። የሆነ አጀንዳ አለው ከልጅቷ። እንዲሁም ሲነግረው ነበረ ሮዚን ምን ያህል ታምናታል? እሷ እኮ በፊት እንደዚህ አድርጋ እንደዚህ ምናምን ብሎ ያው እንዲጠራጠራት እያደረገ ነበር። እና ምን እየሰራ ነው ይህ ልጅ? አልገባኝም ከምር። እርግጠኛ ነኝ ሊወስዳት ነው፣ ሊቀማው ነው ይህን ልጅ ማለት ነው። ሌላ እንግዲህ ያው ሳሚ የእድሉን እየሞከረ ነው። እልህ አስይዘዋለች። የሆነ ነገር መታ አድርጓት ሊተዋት ነው የፈለገው፣ ግን እሺ ልትለው አልቻለችም። አሁን ደግሞ በሰብሊ በኩል አድርጎ ሊያገኛት እየሞከረ ነው። ያው ዛሬ ሸኝቷቸዋል፣ ሰብሊንም ሸኝቷታል። መጨረሻ ላይ ሰብሊ ግን ስትንጠባረርባት ኦዲዮ ቀርጿት፣ ከዛም በኋላ ፀጉሯን ይዞ ሲጎትታት ነበረ። እኔ አለቃሽ ነኝ፣ አንቺ ሰራተኛ ነሽ፣ የሚገባሽን ስራ ትሰሪያለሽ፣ የሚገባሽን ክፍያ ሰጣለሁ፣ ስታናገሪኝ ካሁን በኋላ በስነ ስርዓት ሲላት ነበርና ዋጋዋን ያገኛት። ነገር ግን ያው ቅርቃር ውስጥ ከቷታል። እንግዲህ ዛሬ ልዑልና ሮዚ ቀጠሮ ነበራቸው። አበባ ይዞ እየሄደ እያለ የልዑል እህት ድንገት መንገድ ላይ ይዘዋለች መንገድ ላይ። ከዛም በኋላ አበባውን ስታይ ይህ እንዴ ለምንድን ነው ምናምን ለማን ነው ምናምን ስትሉ ነበር። እኔ ድንገት አይቼው ቆርጬ ነው ይዤ የመጣሁት ምናምን ሲላት ነበር። ያው ተቀብለዋለች። ከዛም በኋላ ተከትለው ነበር ቁጭ ብሎ ምናምን ሲያወሩ ድንገት መታባቸዋለች። ከዛም በጣም ነው የደነገጡት፣ ሾክ ነው ያደረጉት ማለት ይቻላል። የሌለ ነው የደነገጡት። ከዛም በኋላ እንደምንም ራሳቸውን አረጋግተው ሮዝ ሰላም አለቻት ምናምን ነገር እንደምንም ብለው ተለያዩ። ከዛን አብረው ይሄዱ ወክ እያደረጉ ሲያወሩ ነበር ከእህቱ ጋር ማለት ነው። ልዑል ሴቶችን ስትቀርባቸው ልክ እንደኔ ቀረባቸው፣ ተንከባከባቸው ምናምን ስትለው ነበር። እንደ እህትነት ቀረባቸው፣ እንደ እህት ቀረባቸው ስትለው ነበር። እንደውም መጨረሻ ላይ ከሄደ በኋላ ብቻዋን ስታለቅስ ነበር። ምክንያቱም ነገሩ ገብቷታል፣ ከሮዝ ጋር ፍቅር እንደጀመረ ገብቷታል። ያው እሷ ይህንን ነገር አትፈልገውም፣ መጀመሪያ ላይፋችን መቀየር አለብን ብላ ስለምታስብ ነው እንደዚህ የሆነችው። ብቻ በቀጣይ ምን ሊፈጠር ይችላል የሚለው አነጋጋሪ ነው። እስቲ ግምታችሁን፣ ሀሳባችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ባባይ